መከራዋን የሚያበሏት ልጅ አለች። ኤልሳቤጥን ታውቃታላችሁ? እሷ በሐረር ጉዳይ ሐረር ልጅ ናት። በድሬዳዋ ጉዳይ እየተጋፈጠች ነው ያለችው። በፓርቲ ደረጃ ነው መግለጫ የሚያወጡባት። ተመልከቱ። የነካችው ነገር አለ ማለት ነው። ተራ ሴት አይደለችም ማለት ነው። የነካችው እብለሰረሰር አለ ማለት ነው። ስለዚህ ኤልሲን ባለፈው አዋጅ አወጅኩኝ። እሷ ደግሞ ለካስ ሁልጊዜ የምትከታተል ፕሮግራሜን የምትከታተል ስለሆነ ጻፈችልኝ። ዘመዴ እያየሁ ነው ሁሌ እሰማለሁ፣ ፈቃደኛ ነኝ አለች። አነጋገርናት፣ ምን አልናት፣ እሺ አለች። አሁን ርዕሷን ሰታ ምን ሰታ መግቢያ እየተሰራላት ነው። የፕሮዲውሰሩን አገናኝቻታለሁ። ልክ ሌሎቹን እንዳበቃው አብቃት ብያለሁ። ሁለተኛ ተጨማሪ ሴት ልናገኝ ነው ማለት ነው። አሁን ቁጭ ብላለች። ኤልሳን እንኳን ደህና መጣሽ በሏት ሁላችሁም። ኤልሲ እንኳን ደህና መጣሽ፣ ወደፊት አምጣልኝ። እንኳን ደህና ሁላችሁም እንኳን ደህና መጣሽ ብላችሁ ጻፉ። ምንም ሳትናገር እሷ እንኳን ደህና መጣሽ ብላችሁ ጻፉላት። እንኳን ደህና መጣሽ፣ እጠብቃችኋለሁ። ሌላ ሴት ልናገኝ ነው እንግዲህ፣ ሌላ ጀግና ልናገኝ ነው። እንኳን ደህና መጣሽ በሏት። ጻፉ። እየጠበቅኳችሁ ነው፣ እየጠበቅኳችሁ ነው። ጆን ፎሬክስ የሚባል ሰው እንኳን ደህና መጣሽ ኤልሲ ብሏል። ማንዳ ሙሃብ የሚባል ሰው ዌልካም ብሎሻል። ጸዳሉ ከበደ የሚባል እንኳን ደህና መጣሽ የታችን ብለዋል። እንኳን ደህና መጣሽ ብለዋል። በሐረርኛም ማለት ትችላለች፣ ሐረርኛም ትችላለች፣ ኦሮምኛውንም ትችላለች፣ አማርኛውን ትችላለች። በፈለጋችሁት ማለት ትችላላችሁ። የሐረር ሰው ቴሌግራም ላይ ያላችሁ ሰዎች ቶሎ ቶሎ በሉ። እዚህ ጋር እንደምትመለከታቸው እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ ሄላ፣ እንኳን ደህና መጣሽ ኤልሲ ዌልካም ብለውሻል። ይነሹም እንኳን ደህና መጣሽ ብለዋል። እንኳን ደህና መጣሽ ጀግናችን፣ እንኳን ደህና መጣሽ እህታችን ዌልካም፣ እንኳን ደህና መጣሽ አዱኛው፣ እንኳን ደህና መጣሽ ነብድ ገለይዋለ። ምን ማለት ነው ኤልሲ? ነብድ እንኳን ደህና ሶማሌኛ እንኳን ደህና መጣሽ ነው። በሶማሊኛ ነው። በመዲና ሙሃብ የሚባል ሰው ነበድ ገለዮ ብሎሻል። በገነጋ ዱፍቴ ብሎሻል። ወደሰን ሲሰጥ በኦሮምኛ ማለት ነው። እንኳን ደህና መጣሽ ኤልሲ፣ እንኳን ደህና መጣሽ። ዮናስ ባና የሚባል ሰው እንደዛ ብሎሻል። አንቺ ደግሞ እንድትመለከችው በቴሌግራም ላይ የሚጽፉትን ሰዎች ደግሞ አመጣልሻለሁ። ኤልሲዬ እስቲ አምጣላት ትመልከተው፣ ታንበው። እንግዲህ ይሄ ሞራል ይሆንሻል፣ ይሄ ስንቅ ይሆንሻል። እኔንም አታሳፍሪኝም፣ አንቺ ጀግና ነሽ። ለሐረር ህዝብ ድምፅ ትሆኛለሽ። እናንተን ኤርሚያስ ታደሰ እንኳን ደህና መጣሽ፣ ኤልሲዬ እንኳን ደህና፣ እነ ራሄል ገብረ ኢየሱስ፣ እነ ይድነቃቸው አረጉ እንኳን ደህና መጣሽ፣ እነ መሲ መሲት እንኳን ደህና መጣሽ፣ እነ የሹም እንኳን ደህና መጣሽ። ሞክሼ የአባቴ ስም ብሏል። ኤልሳ እንኳን ደህና መጣሽ። እነ ተስፋዬ ምህረቱ እንኳን ደህና መጣሽ። እነ ግርማ፣ እነ ጌታ፣ እነ መብርሃን የቲክቶክ ተከታይሽ ደስ ብሎ የቲክቶክ ተከታይሽ ነኝ፣ ዝቅ አድርግላት። የቲክቶክ ተከታይሽ ነኝ፣ ደስ ብሎኛል ከዘመዴ ጋር መስራትሽ ብላለች። እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ፣ እንኳን ደህና መጣሽ ብሎሻል። እንግዲህ የዘመድ 1ኛ ዓመት ከ2 ወሩ ነው። እንድትቀላቀይን ያቀረብኩልሽን ጥሪ ሰምተሽ ሁላችሁም ጻፉ። 4000 ሰዎች ትታዩኛላችሁ ቴሌግራም ላይ። በየቤታችሁ ያላችሁ ቴሌግራማችሁን ክፈቱና ለእሷ ማስታወሻ ነው። ከዚህም ስትወርድ ታያቸዋለች። እነዚህ ሰዎች በሙሉ ወደ ዩቲዩብሽ መምጣት አለባቸው። እነዚህ ሰዎች ወደ ቲክቶክሽ መምጣት አለባቸው። ቁጥሩ ማደግ ስላለበት ማለት ነው። እና ሁላችሁም ጻፉላት፣ ሞራል ይሆናታል። ይህን እድል እኔ ያገኘሁትን እድል ማግኘት አለብሽ። እኔ ያገኘሁትን የሰው ፍቅር ማግኘት አለባችሁ። እኔ አሁን ስለ ሐረር ልሰራ አልችልም። አንቺን ይመለከትሻል። ስለ ድሬዳዋ፣ ስለ ሐረር መስራት አለብሽ እና በእውነት ደስ ብሎኛል። እንደዚህ እንግዲህ ሳዛቸው የሚታዘዙ ሰዎች ናቸው ያሉት። አሁን ደግሞ ተመልከች፣ ይህን ብቻ አይደለም ማሳይሽ፣ ተመልከች። እሺ ሁላችሁም ጻፉላት፣ ሁላችሁም ጻፉ። ከየት ከየት እንደምታዩት ነገ ስትመጣ ከየት ከየት እንደምታዩት ጻፉላት፣ ጻፉ ሁላችሁም። ሀገሮቹን ደግሞ ተመልከች። አሜሪካ ይላል፣ ካናዳ ይላል፣ አውስትራሊያ ይላል፣ ለንደን ይላል፣
ጀርመን ይላል። ከኢትዮጵያ ደግሞ ብዛታቸውን ታያለሽ። ከዚህ አነብልሻለሁ። ቲክቶክ እዚህ ላይ እስኪ ጽፉ እጽፍልሻለሁ። ከልደታ ከቤሩት ከልደታ ከአዲስ አበባ ከልደታ ከሚኒሶታ ልደታዎች በዙ ዋሽንግተን ዲሲ እነ ትንቢት ከናዝሬት ከዱባይ ጃኬት ከናይጄሪያ ዘፋን ክለብ ከዱባይ ከእስራኤል ከጨርቆስ ባህር ዳር አዲስ አበባ ቃሊቲ ከስዊድን ከደብረ ማርቆስ ከለንደን ከቀጨኔ ከደብረ ብርሃን ከአማኑኤል ከአዳማ ጻፉ ከሳዑዲ ብሏል። አሁን አዲስ የገባ ሰው ደግሞ ምን ይላል? ምንድን ነው ነገሩ ሰው የሚጽፈው እያለም ይጠይቃል። ከጎንደር ከዩኤስኤ ከየካ አባዶ ከመተሐራ ከውራይል ሀረሮች የላችሁም እንዴ? ሀረር ድሬዳዋ ሀረር ድሬዳዋ ሀረር ድሬዳዋ ሀረር ድሬዳዋ የለም እንዴ? ሀረር ድሬዳዋ ቶሮንቶዎች አሉ፣ ካናዳዎች አሉ፣ ሳውዲዎች አሉ። በጣም የሚገርም ነው። ዱባዮች ሀረር ገብተዋል። አሁን ገቡልሽ ሀረር ልጆች ድሬዎች ገብተዋል። ቆቱ ብለዋል ደግሞ መጥተዋል። ሌላ ቆቱ መጣ። ከጀጎል ገብተዋል። ከጀጎል ገብተዋል። ከድሬ ገብተዋል። እግዚአብሔር የተመሰገነ። እስቲ ቴሌቪዥን ላይ አምጣላት። ቴሌቪዥን ላይ አምጣላት። ቴሌቪዥን ላይ አምጣላት። ከየት ነው የሚያዩዋት? እሺ እንያቸው ከይመጡትን ያው እንግዲህ እንደምታዩ እንኳን ደህና መጣሽ ይላሉ። ከዩናይትድ ኪንግደም ገብተዋል። እንግሊዝ ማለት ነው። ኮሎምቦስ ኦሃዮዎች፣ ደሴ፣ ጎንደር፣ ሊባኖስ ቤሩት፣ አዲስ አበባ፣ ካናዳ፣ ካልጋሪ፣ ሞክሼ ከዳላስ ቴክሳስ፣ ሂሩታይሊ ከጣሊያን፣ እነ ግርማ ከኮተቤ ከባህሪን፣ ከአዲስ አበባ አራብሳ፣ ከአማኑኤል ከብሔረ ጽጌ፣ ከሎስ አንጀለስ የላሊበላ ሬስቶራንት ባለቤት ናት። ጉዝጓዝ ካሊፎርኒያ ስቴት ታገኛታለሽ። የሰራዊተ ጌዲዮንም ዋነኛ መስራች ናት። የዚህ ሚዲያ መስራች ናት። ከካሊፎርኒያ እነ ዳዊት ግርማ ከሊቨርፑል ዩኬ እነዚህ ሁሉ እንግዲህ የሚጠብቁሽ ናቸው ማለት ነው። እንኳን ደህና መጣሽ። እንኳን ወደ ዘመድ ቲቪ ወደ ዘመድ ሚዲያ እንኳን ወደዚህ ግዙፍ ሰራዊተ ጌዲዮን የተባሉ መንፈስ የሆኑ የማይታዩ የማይጨበጡ ግን ታላቅ ስራ የሚሰሩ ስብስቦች እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። በጣም ነው የማመሰግነው። መልካም እንግዲህ ኃላፊነት ነው ብሰጥሽ፣ አንቺም የተሰማሽን ስሜት ትናገሪያለሽ። እኔ በፌስቡክ እከታተልሻለሁ፣ ያው ስለሚመለከተኝም የሀረር ጉዳይ ጫን ያለ ነገር ሲመጣ አገባበታለሁ እንደምታውቂው ማለት ነው። ሌላውን ግን እየተወጣሽው ነው፣ እየተሰደብሽ እብድ ናት። ያው እኔም እብድ ነው እንደምባለው ራሴ እንደውም አራታ ብዬ ነው እንደምጽፈው እብድ ናት፣ ቀውስ ናት፣ ምንትስ እኔም እንደዛው ነው የምባለው እየተባልሽ በሴትነትሽ እያሸማቀቁሽ ምን እያሉሽ መከራሽን እያየሽ ግን ለህዝብሽ ድምፅ መሆንሽን አላቋረጥሽም። ነገር ግን ውስን ነው አይደለ? በቲክቶክ ሲሆን ውስን ነው፣ በዩቲዩብም ቢሆን ውስን ነው፣ በፌስቡክም ቢሆን ውስን ነው እና ምን አሰብኩኝ እኔን ከባዶ አንስቶ የሳተላይት ቴሌቪዥን የሰጠኝ አምላኬ እንዲህ አይነት ጠንካራ እህት ደግሞ ስትመጣ ለህዝቦቿ በተሻለ መልኩ ድምፅ እንድትሆን ወደ ላይ ብትወጣስ ብዬ ኦፊሻሊ ነው ጥሪ ያቀረብኩት። አንቺ ደግሞ ሁሌ ተከታታይ ስለሆንሽ ሰምተሽ ነው የነገርሽኝ። ምንድነው የተሰማሽ ይሄን እድል በማግኘትሽ? እና ደግሞ በቀጣይስ ምንድነው የምታስቢው? ሁለቱን አከታትለሽ ለአድማጭ ለተመልካቾቻችን የራስሽን ሀሳብ ስጫቸው።